ነብይ ታዲያ የመጀመሪያው እንደው አንተ እያስተማርክ መድረክ ላይ ያየህባትን ቅጽበት ሲያወራል እሷ የመጣችው ከሐዋሳ ነው። እኔ ቦዲቲ ያገለገልኩ ነበር። ወደ ማገለግልበት ስፍራ ስትመጣ ያው አንድ እንደዚህ አይነት ነብይ አለ እና አገልግሎቱ ደስ ይላል የሚል መልካም ስምና ዝና ስለነበረ ለማየትም ነው የመጣችው ለመገልገልም እና ከሷ ጋር የመጣችው እናት ደግሞ ለኔ ወዳጄ ናት። በጣም ተወደኛለች ምናምን። በኋላ ላይ እንደነገረችው ጠራኋት። ያው እኔ ሲሪየስሊ ወደ ትዳር ውስጥ ለመግባት እየፈለኩ ነበር። ትዳር ውስጥ ለመግባት ጥሩ ሰዓት የመጣችው መልካም ሰዓት ላይ ነው። በተደቀነ ካሜራ ውስጥ ነው የገባችው። አይ ነው ገና እኔ ከመሰለ ነው ገና ያስተማርክ ያያሃትን ቅጽበት አያሃትን መድረክ ላይ መድረክ ላይ ሆነ ከነዚያ ሁሉ መሃል ላይ ታያል። የኔ ስለሆነች ነው ማለት ጀነራሊ ነው ማየው፣ ግን አይኔ ውስጥ የገባችው እሷ ናት እና ልብ ድንግጥ አለ። ልብ ሲደነግጥ ፕሮግራሙ አልቆ ጉባኤ ወደ የቤቱ ህዝቡ ወደ ቤት ሲመለስ እሷ እንዳትመለስ ቶሎ ብዬ ዲያቆኗን ሄደሽ ወዳውኑ ሐሳቡ መጣለ ወዳ ወድርካ በቃ እንዳያህ በቃ እዛው አያት የኔ እንደሆነች ነው መንፈስ የተረዳ። እውነት ነው በደንብ ዋው በሰዓቱ የነበረኝ ጥርጣሬ ልጅ ስለነበረች እሺ አትልም፣ ቤተሰቦቿም ላይፈቅዱ ይችላሉ የሚል እንትን ነበረኝ። ግን ከእግዚአብሔር ከሆነ ደግሞ አይቀርም በሚል ድፍረትና እምነት ጠየኳት። ኦፊሻል ግልጽ በሆነ መንገድ ነው የጠየኳት። ምንም አላልኩ። ስታስተምር እንደው እሷን ያያህ ሰዓት ላይ ቃላት አልጠፋህም? ቶኔ ከፍ አለ እንደው ወዲያውኑ አፋጣኝ እርምጃ ወሰድክ? ወዲያውኑ ነው። እንደውም ስጠይቃት ይሄ ጊዜ ወስዳለው እንደዚህ ይሆናለው ብለሽ እንድትቆይ አልፈልግም። እሺ ካለሽ እሺ በይ፣ እሺ ካላለሽ ደግሞ አይሆንም ብለሽ ቀጥታ የፍቅር ጓደኛ አላልክም? በቃ ትዳር ነው እንተያይ ምናምን የሚባል ነገር የለም። ምንም መተያየት መንፈስ ይነግሮኛል፣ በቃ ማግማት ነው። ስለዚህ መጀመሪያ አዳምና ሔዋን የተጋቡት በመገለጥ አይደለም በትንቢትም አይደለም እና እግዚአብሔር ነው ያጋባቸው። ስለዚህ እኔ መንፈስ ከተደሰተ ልብ ከወደዳት እሷም ደግሞ የነን ፍቅር ተቀብላ ለፍቅር የሚሆን ፍቅር ከመለሰ ሁሉ መሃል ላይ ታያል። የኔ ስለሆነች ነው ማለት ጀነራሊ ነው ማየው፣ ግን አይኔ ውስጥ የገባችው እሷ ናት እና ልብ ድንግጥ አለ። ልብ ሲደነግጥ ፕሮግራሙ አልቆ ጉባኤ ወደ የቤቱ ህዝቡ ወደ ቤት ሲመለስ እሷ እንዳትመለስ ቶሎ ብዬ ዲያቆኗን ሄደሽ ወዳውኑ ሐሳቡ መጣለ ወዳ ወድርካ በቃ እንዳያህ በቃ እዛው አያት የኔ እንደሆነች ነው መንፈስ የተረዳ። እውነት ነው በደንብ ዋው በሰዓቱ የነበረኝ ጥርጣሬ ልጅ ስለነበረች እሺ አትልም፣ ቤተሰቦቿም ላይፈቅዱ ይችላሉ የሚል እንትን ነበረኝ። ግን ከእግዚአብሔር ከሆነ ደግሞ አይቀርም በሚል ድፍረትና እምነት ጠየኳት። ኦፊሻል ግልጽ በሆነ መንገድ ነው የጠየኳት። ምንም አላልኩ። ስታስተምር እንደው እሷን ያያህ ሰዓት ላይ ቃላት አልጠፋህም? ቶኔ ከፍ አለ እንደው ወዲያውኑ አፋጣኝ እርምጃ ወሰድክ? ወዲያውኑ ነው። እንደውም ስጠይቃት ይሄ ጊዜ ወስዳለው እንደዚህ ይሆናለው ብለሽ እንድትቆይ አልፈልግም። እሺ ካለሽ እሺ በይ፣ እሺ ካላለሽ ደግሞ አይሆንም ብለሽ ቀጥታ የፍቅር ጓደኛ አላልክም? በቃ ትዳር ነው እንተያይ ምናምን የሚባል ነገር የለም። ምንም መተያየት መንፈስ ይነግሮኛል፣ በቃ ማግማት ነው። ስለዚህ መጀመሪያ አዳምና ሔዋን የተጋቡት በመገለጥ አይደለም በትንቢትም አይደለም እና እግዚአብሔር ነው ያጋባቸው። ስለዚህ እኔ መንፈስ ከተደሰተ ልብ ከወደዳት እሷም ደግሞ የነን ፍቅር ተቀብላ ለፍቅር የሚሆን ፍቅር ከመለሰች መሰረቱ እሱ ነው በሚል ጠየኳት። ተሳካ። አይ ስልኩን ተቀብለህ እንደው ስልክን ቢሲ ነው ማለት ስልክን ቢስል ወደ አጎቷ ሚስት ጋር ነው። ስንት ጊዜ ደወልክ? ሌሊቱን ሁሉ ስንት ሚስ ኮል አገኘሻል? ስልኬ ዝግ ነበር። ዝግ ነው? እንዳንድ አጋጣሚ ነው ዘጋሽው? አዎ በአጋጣሚ ነው የተዘጋው። ማብራት አልነበረም የዛን ቀን ዝግ ነበረ። እንኳን ስልኩን ዝም ቢያለ ግን እንኳን ስልኩን ቢያለ ባይዘወይ ባካይ ያገኛት አየ ለበጎ ነው። ስልኳ ራሱ ያንን ስልክ የያዘችውን ስልክ ስቲል ነው አረሰውም 1600 የሚባል ጥቁር ስልክ ናት። ጥቁር ስልክ ስልኳ ስቲል ነው በአእምሮ ይወሳል። 16 ዓመት ነበረች እንግዲህ
ከዚያ በኋላ እንዴት ወደ ትዳር አመራ? እንዴት ቀጠለ ጉዳዩ? ግንኙነቱ እንዴት ቀጠለ? አሁን አገባሻለሁ በቃ አንቺን ማግባት ፈልገው አልካት። ከዛ ቆይ ሲናስበት እንጸልይበት አለች። ከዛ እንዴት ቀጠለ? ከዛ በኋላ የነበረው ነገር ያው እንዳለችውም ሄዳ ለቤተሰቦቿም መልእክት አደረሰች። በመሀል እቺ ያጎቷ ሚስት በጣም ጥሩ ስራ ሰራች። የእሷ ፍላጎት አንደኛ እኔን ትወደኛለች፣ በጣም ነው የምትወደኝ የእግዚአብሔር ሰው በመሆኔ። የእሷን ቤተሰቦች በጣም ክርስቲያኖች ናቸው፣ ጌታን የሚወዱ የሚፈሩ። ልጃቸውን ለዶክተር ለፕሮፌሰር ለምናምን አይደለም አላማቸው ለመስጠት በቃ እግዚአብሔርን ለሚያገለግል እግዚአብሔርን። አይ ስልኩን ተቀብለህ እንደው ስልክ እምቢ ሲል ምን አልክ? ስልክ እምቢ ስል ወደ አጎቷ ሚስት ጋር ነው። ስንት ጊዜ ደወልክ? ሌሊቱን ሁሉ። ስንት ሚስ ኮል አገኘሻል? ስልኬ ዝግ ነበር። ዝግ ነው? እንዳንድ አጋጣሚ ነው የዘጋሽው? አዎ በአጋጣሚ ነው የተዘጋው። ማብራት አልነበረም የዛን ቀን፣ ዝግ ነበረ። እንኳን ስልኩ ዝም ቢያለ ግን እንኳን ስልኩን ቢያለ ባይዘወይ በአካባቢ ላገኛት አየ ለበጎ ነው። ስልኳ ራሱ ያንን ስልክ የያዘችውን ስልክ ስቲል ነው አልረሳውም። 1600 የሚባል ጥቁር ስልክ ናት። ጥቁር ስልክ ስልኳ ስቲል ነው በአእምሮ ይወስዳል። 16 ዓመት ነበረች እንግዲህ። ከዛ በኋላ እንዴት ወደ ትዳር አመራ? እንዴት ቀጠለ ጉዳዩ? ግንኙነቱ እንዴት ቀጠለ? አሁን አገባሻለሁ በቃ አንቺን ማግባት ፈልገው አልካት። ከዛ ቆይ ሲናስበት እንጸልይበት አለች። ከዛ እንዴት ቀጠለ? ከዛ በኋላ የነበረው ነገር ያው እንዳለችውም ሄዳ ለቤተሰቦቿም መልእክት አደረሰች። በመሀል እቺ ያጎቷ ሚስት በጣም ጥሩ ስራ ሰራች። የእሷ ፍላጎት አንደኛ እኔን ትወደኛለች፣ በጣም ነው የምትወደኝ የእግዚአብሔር ሰው በመሆኔ። የእሷን ቤተሰቦች በጣም ክርስቲያኖች ናቸው፣ ጌታን የሚወዱ የሚፈሩ። ልጃቸውን ለዶክተር ለፕሮፌሰር ለምናምን አይደለም አላማቸው ለመስጠት በቃ እግዚአብሔርን ለሚያገለግል እግዚአብሔርን የሚወድ ትዳሩን የሚያከብር ሰው ነው የሚፈልጉት እንጂ ሀብታም ምናምን የሚል ምርጫቸው እሱ አልነበረም። ምርጫቸው እሱ ስላልነበረ አባትዮ ደግሞ በጣም የሚጸልዩ በጣም ጌታን የሚወዱ ናቸው። ወደ ጌታ ሄደዋሉ። በኋላ እድሜዋ አልደረሰም፣ ግን የእግዚአብሔር ሰው ነው ስለተባለ ምንም አላለም። የእግዚአብሔር ሰው ከሆነ ምን አለው ምን የለውም አላለም። የእግዚአብሔር ሰው ከሆነ ይሁናል እና ወዲያውኑ እኔም ጊዜ አልሰጠውም። ምክንያቱም ይሄ በጓደኝነት ረጅም ጊዜ መቆየት ሌሎች ክፍተቶችን ስለሚያመጣ እኔም ደግሞ ወደ ትዳር ውስጥ ለመግባት በጣም ጓግቻለሁ። ስለ ትዳር እኔም አልተረዳውም፣ ብዙ ገብቶኝ ሳይሆን ግን ለአገልግሎት ሰብሰብ ያደርጋል። እኔ ወጣት ነኝ፣ በትዳር ውስጥ ቢሆን ደግሞ ሞር ከፊት ያለውን መንገድ እሮጣለሁ ብዬ ስለማስብ ለእኔ ትልቅ ሽፋን ይሰጣል፣ መልካም ከበር እጅ ይሰጣል በሚለው ስላሰብኩ ወደ ትዳር ውስጥ ገባው። ጠቀመኝ በጣም። ከዚያ ሽማግሌ ተላከ። እናት ነሽ? ሽማግሌ ተላከ። ከተዋወቃችሁ በኋላ ከስንት ጊዜ በኋላ ሽማግሌ ተላከ? አንድ ወር አልቆየንም። ከተዋወቅም በኋላ አንድ ወር ወዲያው። ፈጣን ነው እባክህ። ስለዚህ በ16 ዓመት ሽምግልና ተላከ። በ16 ዓመት ሽምግልና ዕለት እንዴት ነበር? ሽማግሌዎች ሲመጡ እኔ እንትን እየተጫወትኩ ነው። ምን ነበር የሚዘለለው? ገመድ አይደል? ገና ሁሉ ልጅ ታዳጊ ነሽ ገና። እና ብዙም አልገባኝም ሽምግልና። አሁን ነው እንትን እያልኩኝ የመጣሁትና እንደሌላው እንዲህ እንትን ብዬ አይደለም። በቃ አልገባኝም እንትን እስከማ እሱ ሽምግልና ሲልክ አንቺ ጋር ተነጋገረም እንዴ? ተነጋግሯል። ግን የሽምግልና የሚል በቃ ብዙ ቦታ አልሰጠም። ራሷን ጫውታ ገና ልጅነት አላለቀማ። እሺ ሽማግሌዎች ሲገባ አንቺ ገመድ ትጫቻለሽ። እሺ ምን ሆነ? ከዛን ሽማግሌዎች እንትን አሉ። ያው መደረግ ያለበት ነገር ተደርጎ ተሰጠው። ከሽምግልና በኋላ ጋብቻ በመቼ ተፈጸመ? ያው እኔ ቤተክርስቲያን ውስጥ ሙሉ ጊዜ አገልጋይ ቢሆንም ስርዓት ውስጥ ማለፍ ስለነበረብኝ ጋብቻ አስተማሪዎች አስተማሩ። ሌጋሊ በቸርች ስርዓት ነብይም ተማረ ስለ ጋብቻ ቁጭ በተማርክ በጣም ደስ ይላል። እሺ ከዛ በኋላ የ3 ወር ትምህርት ከተወሰነ በኋላ ጋብቻው ተፈጸመ። ሰርግ ሆነ። ሰርጉ የሰርግ ዕለት እንዴት ነበር? የሰርጋችሁ መልካም ሰዓት ላይ ነው። በተደቀነ ካሜራ ውስጥ ነው የገባችው። አይ ነው ገና እኔ ከመሰለህ ነው ገና እያስተማርክ ያያሃትን ቅጽበት አያሃትን መድረክ ላይ ሆነ
ከነዚያ ሁሉ መሀል ይታያል። የኔ ስለሆነች ነው ማለት ጀነራሊ ነው ማየው፣ ግን አይኔ ውስጥ የገባችው እሷ ናት እና ልብ ድንግጣል። ልብ ሲደነግጥ ፕሮግራሙ አልቆ ጉባኤ ወደ የቤቱ ህዝቡ ወደ ቤት ሲመለስ እሷ እንዳትመለስ ቶሎ ብዬ ዲያቆኗን እደሽ ወዳውኑ ሐሳቡ መጣልህ ወዳ ወድርካ በቃ እንዳያል በቃ እዛው አያት የኔ እንደሆነች ነው መንፈስ የተረዳ እውነት ነው በደንብ ዋው በሰዓቱ የነበረኝ ጥርጣሬ ልጅ ስለነበረች እሺ አትልም ቤተሰቦቿም ላይፈቅዱ ይችላሉ የሚል እንትን ነበረኝ። ግን ከእግዚአብሔር ከሆነ ደግሞ አይቀርም በሚል ድፍረትና እምነት ጠየኳት። ኦፊሻል ግልጽ በሆነ መንገድ ነው የጠየኳት። ምንም አላልኩ። ስታስተምር እንደው እሷን ያያህ ሰዓት ላይ ቃላት አልጠፋህም? ቶኔ ከፍ አለ እንደው ወዲያውኑ አፋጣኝ እርምጃ ወሰድክ? ወዲያውኑ ነው። እንደውም ስጠይቃት ይሄ ጊዜ ወስዳለው እንደዚህ ይሆናለው ብለሽ እንድትቆይ አልፈልግም። እሺ ካለሽ እሺ በይ፣ እሺ ካላለሽ ደግሞ አይሆንም ብለሽ ቀጥታ የፍቅር ጓደኛ አላልክም? በቃ ትዳር ነው እንተያይ ምናምን የሚባል ነገር የለም። ምንም መተያይ መንፈስ ይነግሮኛል በቃ ማግባት ነው። ስለዚህ መጀመሪያ አዳምና ሔዋን የተጋቡት በመገለጥ አይደለም በትንቢትም አይደለም እና እግዚአብሔር ነው ያጋባቸው። ስለዚህ እኔ መንፈስ ከተደሰተ ልብ ከወደዳት እሷም ደግሞ የነን ፍቅር ተቀብላ ለፍቅር የሚሆን ፍቅር ከመለሰች መሰረቱ እሱ ነው በሚል ጠየኳት። ተሳካ። አይ ስልኩን ተቀብለህ እንደው ስልክ እምቢ ሲል ምን አልክ? ስልክ እምቢ ሲል ወደ አጎቷ ሚስት ጋር ነው። ስንት ጊዜ ደወልክ? ሌሊቱን ሁሉ ስንት ሚስ ኮል አገኘሻል? ስልኬ ዝግ ነበር። ዝግ ነው እንዳንድ አጋጣሚ ነው ዘጋሽው? አዎ በአጋጣሚ ነው የተዘጋው። ማብራት አልነበረም የዛን ቀን ዝግ ነበረ። እንኳን ስልኩን እምቢ አለ። ግን እንኳን ስልኩን እምቢ አለ ባይዘወይ ባካይ ያገኛት አየ ለበጎ ነው። ስልኳ ራሱ ያንን ስልክ የያዘችውን ስልክ ስቲል ነው አረሳውም። 1600 የሚባል ጥቁር ስልክ ናት። ጥቁር ስልክ እና ስልኳ ስቲል ነው በአእምሮ ይወስዳል። 16 ዓመት ነበረች እንግዲህ። ከዛ በኋላ እንዴት ወደ ትዳር አመራ? እንዴት ቀጠለ ጉዳዩ? ግንኙነቱ እንዴት ቀጠለ? አሁን አገባሻለሁ በቃ አንቺን ማግባት ፈልገው አልካት። ከዛ ቆይስ እናስበት እንጸልይበት አለች። ከዛ እንዴት ቀጠለ? ከዛ በኋላ የነበረው ነገር ያው ቬሎ ለብሰሻል። ምን ነበር የነበረሽ ስሜት? ሰርግሽ ምን ተሰማሽ? ምንም እየገባኝ አልነበረምና የሆነ ሰዓት የሰርጌ ምሽት ላይ እዛን እቤት ጋሼ ናፍቆኛል ቤት ሄዳለሁ አልኩኝ። ገና እኮ እንትን ብዬሳል ወዴት ነው ውጤጅ ሲለኝ ነበርና ማልቀስ ቤተሰቦቼ ሲሄዱ ማልቀስ ጀመርኩኝ። እና ብዙም እንትኑን ብዙ አላወቀችውም። ቤተሰብ ጨዋታ ውስጥ ከዚህ በፊት ይሄ ነገር አንስተናልና በሰርግ ምሽት ያው ሰርጉ ስነ ስርዓቱ ካለቀ በኋላ ሁሉም ወደ የቤቱ ሲሄድ እሷ ከኔ ጋር መቅረት ነበርባት። በኋላ ወዳጆቿን እያየች ቻው እያሉ ሲሄዱ አይኔም ሄዳለሁ ብላ አለቀሰች። የት ነው የምትሄጂው? ለቀልድ ለጨዋታ አይደለም እኮ ሄድሽ የመጣሽው ለጨዋታ አይደለም የመጣሽው የት ነው የምትሄጂው? በሰርጓ ቀን ቪዲዮ ለብሰሽ አለቀሽ? ካሄድኳልሽ? አይ በጣም እናትሽ በጣም ደስ ይላል። በጣም ደስ ይላል። ኦኬ ጋን ጊዜ የዳቦ ስም ወጣልሽ? ማን ነበር የዳቦ ስም? በአማርኛው በፈለግሽው። እሺ በአማርኛ ማለት የተረጋጋሽ። እሺ በወላይተኛስ? ኦፒራሪ። ማን ነው ያወጣልሽ? የፕሮፌት ማዘር ነፍሳችን ይማርና። እንዴት ነበረ የቤተሰብ ደስታው በሰርጋችሁ ጊዜ ነበር? በጣም ታላቅ ነበር። ያው ቤተሰብ ትዳር ይዘ ተመርቀ ሲያይ በጣም ደስ ይላል እና በእኛ ትዳር በጣም የሷም የኔም ቤተሰቦች እንደ ትልቅ ክብር ነው። ያው በተለይ ሌላ አካባቢ አላቅም። ያው እንደ ኢትዮጵያዊ ልጅ ሲያገባ ትልቁ ደስታ ነው ቤተሰብና እንደ ትልቅ ማረጊያ ያሉ በጣም ነው የተደሰቱት። ያን ጊዜ በሰርጋችሁ ነው ያሳቃችሁ ወይም ያሳዘናችሁ ወይ የገረማችሁ ነገር አለ? በጣም ያሳዘነኝ ነገር በሰርጉ ዕለት ብዙ የሚያግዝም ሰው አልነበረም። የተወሰኑ ሰዎች ነበሩና ወደ ቃል ኪዳን ቦታ ከመምጣቴ በፊት ወጥ ሲያወጡ ሱቴ ላይ አይ ወከላ ልብስ ላይ ነጭ ነበር የለበስኩት። ያለችኝ አንድ ናት እንዳልቀይር።
ያን ጊዜ በሰርጋችሁ ነው ያሳቃችሁ ወይም ያሳዘናችሁ ወይ የገረማችሁ ነገር አለ? በጣም ያሳዘነኝ ነገር በሰርጉ ዕለት ብዙ የሚያግዝም ሰው አልነበረም። የተወሰኑ ሰዎች ነበሩና ወደ ቃል ኪዳን ቦታ ከመምጣቴ በፊት ወጥ ሲያወጡ ሱቴ ላይ አይ ወርቅራ ልብስ ላይ ነጭ ነው የለበስኩት። ያለችኝ አንድ ናት እንዳልቀይር አንድ ስለነበረች ከሰዓት ላይ ላግዛቸው ብዬ ቃል ኪዳን ለማሰርኮ ቸርች ልወጣ ነው። ጠዋት ከመውጣቴ በፊት ያው ወጥ እየተሰራ ነበር እና ሊያግዛቸው ብዬ በያዝኩበት ተደፋ። እሱን ያው ጠርጌ ነው የገባው። ጠርገህ ያን ነጭ ሱሪ ላይ የነበረውን ወጥ ጠርገህ ቃል ኪዳን ፈጸምክ? በቃ ኦሮበና ደስ ይላል። እሱን አትረሳው። ምናልባት አንተ እንደው ያው ዘማሪ ነህ አንተ እና ዘምረህላት ታውቃለህ? በሰርግ አልዘመርክላት? አልዘመርኩም። ትምህርትስ አልሰጠህም? እኔ በሰዓቱ ያው ሰርገኛ ስለነበርኩ ሌሎች ቀለበት የሚያስሩ አስተማሪዎች ናቸው ቀለበታችን ያሰሩት ስርዓቱን የፈጸሙት። እኔ እንደማንኛውም ሰው ተሰልፌ ስርዓቱን ነው የተቀበልኩት። በጣም ደስ ይላል። አሁን እንግዲህ ከተጋባችሁ 15 ዓመታችሁ ምን ያህል ልጆች አፈራችሁ? 5 ልጆች። 5 ልጆች። ዋው በጣም ደስ ይላል። በጣም ማን ነው የሚባሉት? ረድኤት፣ ሀያል፣ ኬዚያና፣ ግሎሪ፣ አንጆኒዮ። ዋው ስማቸው በጣም ይገርም ነው። በጣም እንግዲህ በ15 ዓመት ጊዜ 5 ልጆች ብዙ እኮ ነው። ስንት ልጅ ነው የኖርሽው? የተባረከ ትዳር ነው ያስታውቃል። ልጆች በረከት ናቸው። በጣም ደስ ይላል። እንግዲህ ፎቶግራፋቸውም እያየነው ነው። በጣም ደስ ይላል። ትዳር እንዴት ነው? ትዳር በጣም የተደሳቻችሁበት ወቅት የትኛው ነው? ከሰርጋችን ቀን ጀምሮ እስከዚች ቀን ድረስ ደስተኞች ነን። ደስተኞች ናቸው። በጣም ደስተኞች ነን። ግን በጣም በቃ ፋንታስ በቃ ኤክሳይት ያደረጋችሁበት ቀን የሰርጉ ቀን ብዙ ጊዜ የመጀመሪያ ልጅ የተወለደበት ምናምን ቀን ሊሆን ይችላል ብዬ አስባለሁ። ያው በእኛ በሁለታችን ካልክ የተገናኛችሁበት ቀን በጣም ደስ ይላል። ለምሳሌ እሱ ግን ታዋቂ ነው እንግዲህ ነብይ ጩፋ በሁሉም ሃይማኖቶች ዘንድ የሚታወቅ ነብይ ነውና ምን አይነት ባል ነው ደግሞ የሚለውን ነገር ብዙ ሰው አያውቅም። ያው ብዙ ምን አይነት አገልጋይ ነው የሚባለው ብዙ ሰው ያውቃል። ምን አይነት ባል ነው? በጣም ጥሩ ባል ነው። ቤተሰቦችን የሚያከብር ልጆቹን የሚወድ መልካም አባት መልካም ባል ነው። እንደ አባት ሆኖ እንደ ወንድም ሆኖ መንገድ እያሳየኝ ባለችው ሰዓት ልጆቹን ከነሱ ጋር ጊዜ ለማሳለፍ እየመጣው ነው። ከቢሮ ራሱ ሲመጣ ለሰዓት አንዳንዴ ቢሮ የሚቆይበት ሰዓት እንዳይተኙ ሳላያቸው ብሎ ከነሱ ጋር መጥቶ እንደዛ ደክሞት ከኔ በላይ እንደውም እሱ ጋር መጫወት ይፈልጋሉና ከነሱ ጋር እንደዛ ደክሞት መጥቶ ምንጣፍ ላይ እንዲየተንከባለለ በላዩ ላይ እንትን ሲሉ ይጫወታል። ከነሱ ጋር ጊዜ ያሳልፋልና ባለው ሰዓት ለነሱ እነሱን እንትን ለማለት ይላልና ናይስ። እናትስ ምን አይነት ናት? ምን አይነት ሚስት ናት? በእኔ አገልግሎት ላይ ትልቅ አሻራ ያሳረፈች። ላስት ዊክ የማስተርስ ዲግሪን በምወስድበት ቀን ስለ ልጆቼና ስለ እሷ በደንብ አድርጌ ነው የገለጽኩት። ከዚህ በፊት በነበረውም አንዳንድ ቤተሰብ ፕሮግራም ላይ አነሳለሁኝና የሚታዩ እነዚህ ነገሮች ዝም ብሎ የመጡ አይደሉም እና ከኔ ጀርባ ትልቁ ኃይል አንደኛው እግዚአብሔር ነው፣ ሁለተኛው እሷ ናት እና ብዙ ነገር ነው የምትሸፍንልኝ። እኔ ካለኝ ኃላፊነት የተነሳ ልጆችን ብዙ አላያቸውም። ባለችኝ ቁርጭራጯ ሰዓት ላይ ነው ከልጆቼ ጋር ማሳልፈው። 5 ልጅ ማሳደግ ቀላል አይደል፣ ትልቅ ኃላፊነት ነው። እነሱን አጥቦ እነሱን አልብሶ እነሱን ትምህርት ቤት ሸኝቶ እነሱን ከህፃንነት ጀምሮ ሰው አድርጎ ማሳደግ እና በዚህ ላይ 100% የሷ ነው። እኔ ምናልባት እንደ አባት አስፈላጊ የሆነው ነገር ለልጆች ለቤት ላሟላ እችላለሁ። የሚያስፈልጉትን ነገሮችን አሟላለሁ እንጂ እነዚያ ነገሮችን ማኔጅ ማድረግ ልጆችን ማኔጅ ማድረግ ከዛ ተጨማሪ የቤተ ክርስቲያን ኃላፊነትም አለባት። ከኔ ያልተናነሰ የቤተ ክርስቲያን ስራ ላዋ ላይ ሆኖ ከዛ ባሻገር ደግሞ የልጆችን ይዛ የቤት ጉዳይ ይዛ ስትሄድ በጣም ትልቅ እና ልዩ የሚያደርግ ዩኒክ የሚያደርግ ነገር ነው እሷ ጋር ያለው። በጣም አሪፍ። ያው የሰው ድጋፍ አለበት ላንተ ስኬት ነው።
እነዚህ ሁሉ ስኬቶች በአንድ ሰው ጥረት ብቻ ውጤት አይደሉም። ከሁሉም በላይ ለዚህ ጉዞና ለተመዘገቡት ስኬቶች ከፍተኛውን ድርሻ የወሰዱት ውድ ባለቤቴና ልጆቼ ናቸው። የአንድ ቤተሰብ መሪ፣ የ5 ልጆች አባትና በተለያዩ የአገልግሎት ኃላፊነቶች ውስጥ የሚገኝ ሰው ሆኜ በአገልግሎት፣ በመሪነት፣ በትምህርትና በቤተሰብ ሕይወት መካከል ሚዛን ጠብቄ እንድጓዝ ያደረጉኝ እነርሱ ናቸው። በትዕግስት፣ በፍቅር፣ በጸሎትና በመስዋዕትነት በጎኔ በመቆም ለስኬቴ የማይረሳ አስተዋጽኦ አድርገዋል። ስለዚህ ዛሬ የተገኘው ክብርና ስኬት የእኔ ብቻ ሳይሆን የቤተሰብም ጭምር ነው። በዚህ አጋጣሚ ለውድ ባለቤቴና ለልጆቼ ከልብ የመነጨ ምስጋናዬን እገልጻለሁ። እንግዲህ 5 ልጆች ብዙ ናቸው። አባት ነህ፣ አገልጋይ ነህ። እንዴት ታመጣጥነዋለህ? እንደው አባትነቱን፣ ባልነቱን እንዴት ያመጣጠንክ ነው እየሰራ ያለው? ቤቱን ያላገለገለ ወንጌል ማገልገል አይችልም። ስለዚህ መጀመሪያ ቤተሰብ ላይ ፎከስ ማድረግ፣ ወንጌል ላይ ብቻ ከሆነ ቤት ጠፍቶ ቤት ፈርሶ